ቀድሞ የተሰቀሉት ሁለቱ ናቸው። መሞት የነበረባቸው መስቀል ላይ የነበሩት ሁለቱ ናቸው። አማኝ ባይሆን ግን በመንፈስ ዓለም ውስጥ ዛሬ እኛ ነው ሰዎች መጥተው ሲያዩዋቸው መስቀል ላይ ያሉት ግን ነፍሳቸው አልወጣም። ወታደሮቹ መቀበር ስላለባቸው ምናቸውን ሰበሯቸው። ምክንያቱም ቋንጃ ሲሰበር የሰው ነፍስ መጨረሻ ምን ይላል? የቱ ጋር ነፍስ እንደሚወጣ ራሱ ያውቃል። ይገርም ሰበሩ። ከዛ ይሄኛውን መጡ ሰበሩ። ከዛ ነፍሱ ብለው ነፍሱ ወደ ኢየሱስ መጡ። ለምንድን ነው ወደ ኢየሱስ ጋር የዘገዩት? መጡ ወደሱ መጡና ሲያዩት መስቀል ላይ ያለው ፈጽሞ ምን ብሏል? ሞቷል። የሚገርመው እሱ አይደለም። ከወታደሮቹ መካከል አንደኛው አለ ሄደና ጎኑን ምን አሉ? ወጋው። ከዛ ከጎኑ ውስጥ ምን ወጣ? ደምና ውሃ ወጣ። ይሄ ይወጣል። ይሄ ክፍል ወንድሜ ሲያነብ ምንድን ነው ያለው? ያየው እውነት መሆኑን ምን ብሏል አለ። ምን ማለት መሰላችሁ? ይሄንን ሲያደርግ የወጋው ሰው ይሄን ታሪክ መጽሐፍ ቅዱስ ላይ ታገኙት። ቸርች ሂስትሪ ላይ ልናገኘው እንችላለን። ኢየሩሳሌም ስትሄዱ ልታገኙ ትችላላችሁ እድል ካገኛችሁ። ይሄንን ያደረገው መቶ አለቃ አንድ አይኑ እሙር ነው። አንድ አይኑ እሙር ነው። በወቅቱ ደሙ ተፈናጥሮ አይኑ ላይ ሲያርፍ አይኑ በራ። ሚራክል ኢየሱስ ሞቶ የሰውየውን አይን አበራ። እጅ ክፍል ያለ ምክንያት አይደለም የተጠቀሰችው። ያየውም ሰውዬ ምን ብሏል? መስክሯል፣ መሰከረ። ታምናላችሁ? ለሁለት ዓመት የዚህ ሰውዬ ታሪክ ኢየሩሳሌም የተጻፈው ለሁለት ዓመት ኢየሱስ ያድናል፣ ኢየሱስ ትክክል ነው፣ ኢየሱስ ፈዋሽ ነው ብሎ እሱም በተቃዋሚዎች ተገድሎ ነው። በነገራችን ላይ ይሄን ታሪክ ያነበብኩበት የኢየሩሳሌም መጽሐፍ ላይ ጲላጦስ ራሱ ኦልሬዲ ጫፍ ነው የደረሰው። ምን ለማለት ነው? እስኪ ለማመን በሉ። ምክንያቱም በሚስቱ በኩል ማን አስጨንቆታል? አንድ ሁለተኛ ጻድቅ መሆኑን ራሱ አውቋል። አቅም አጣ እንጂ ከደሙ ምን ብሏል? መጨረሻ ላይ ጊዜ ስለሌለ ነው ማለት ነው። ወታደሮቹ የኢየሱስ ደቀ መዛሙርቶች ይነሳል እያሉ ሲያወሩ ነበር። ስለዚህ ሰርቀው አስከሬኑን እንዳይደብቁና ተነሳ ብለው እንዳያወሩ ወታደር መድብልን አሉት አይሁዳውያን። ተቆላቸው። ጲላጦስ እሺ ያለና 4 ወታደር መደበላቸው። እዛ ድረስ ሰላም ነበር። ከዛ ወታደሮቹ ያሉ ግን መቃብሩ ምን ሆነ? ስለዚህ ክላሽ የያዘ ወታደር ሁሉ በጀርባው ተፈነጋገረ። ኢየሱስ ያለ አሜን። አገር ከያዘችው ድሮንና ታንክ በላይ ኢየሱስ ኃይል አለ። አሜን። ለዚህ ነው ጌታ ኢየሱስ ሰይፍን ወደ ሰገባ መልስ ያለው ጲላጦስ። አባቴ ላክልኝ ብሎ ብዙ ነገር ይልከ ነው። አሁን ጉዳዩ የመንፈስ ጉዳይ እንጂ የሰይፍ ጉዳይ አይደለም። በመንፈስና በኃይል እንጂ በስጋ ጉዳይ መልሰ ኢየሱስ ጌታ አሜን። ደስ ይላል ጌታ ሲባል ደስ ያለው